እንግዲህ ክርስቶስ እንደ ስነ ልቡናዊ ህክምና እንደሰጠ ሆኖ ስናየው ለምሳሌ ሳምራዊቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው። ሃርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ እና እቺ ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች የማህበረሰብ መገለል ያለባት ጥሩ ስሜት ላይ የነበረች አይደለችም እና ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው የጀመረው። እሷን ሊረዳ እንደመጣ ሳይሆን ከሷ እርዳታ እንደሚፈልገው ነው ኮንቨርሴሽኑን የጀመረው። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ከዛ በዛ ላይ ደግሞ ጉድጓዱ ጥልቅ ነው መቅጃ የለህም አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች። እኔ ያዕቆብ ፈጣሪ እኮ ነኝ፣ እኔ ማን እንደሆንኩ አታውቂም አላለም። ከዛ የቆየ ቀስ እያለ ነው እየጠየቃት የመጣው። ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። እኛ አላቅም ባል እንደሌለሽ አላላት። አሁን ያለው ባልሽ 5 ባሎች ነበሩሽና አሁን ያለው ባልሽ ትክክል ስላልሆነ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት። ከስተቷ ውስጥ እውነት ነው ያወጣው። ጀስቲፋይ ያደረገው ማለት ነው ያለችው። ከዛ ነብይ እንደሆን ካለው ምን መጨረሻ ላይ ኢየሱስ የሚባል ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ በኋላ የልቤን የነገረኝን ነው ይውልኝ ብላ ሰው ተናገረች። ጥሩ ያልሆነን ሰው ታግሶ ትሪት ማድረግ እንደሚቻል ነው እያሳየን ያለው። ስለዚህ ብዙ መጥቀስ የምንችላቸው የሰውን በጣም የጭንቀትና የመገለል የመከፋት ስሜት መታገስ መቻል ማሳየትም በሃይማኖት በጣም ያሳያል። ምንድነው አንድ የመጽሐፍ ቅዱስ ቃል አለ እዚህ ያዕቆብ መልእክት ላይ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ ሳይነቅፍ ነው የሚሰጠው። እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የሱ ስጦታ የሚገርመው አያስታውሰንም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምን ነው ባልሰጠኝ እስክትይ ድረስ ሊያስታውስሽ ይችላል። እንዴት ነው የሰጠው ነገር ወደድከው ልብስ እኮ አምሮብሃል እያለ ያስታውሳል። የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት፣ ሁሌ እንዳስተማሩት ያወራል። እንደው ምን ነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ። ትክክለኛ ስጦታ እንደሰጡ መርሳት ነው። ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ እድል መስጠት ያስፈልጋል። ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር ስለምንንቀሳቀሰው እንቅስቃሴ እንዴት ነው እግርን እየተጠቀምክበት ነው በደንብ አይደል? በቃ ሰጥቶናል፣ አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው። እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለውት እንዲሉ ማለት ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት ሄልፕ ማድረግ ግን እዚህኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱን ማምነው አልጨረሱ። ታይም የሚፈልግ ነገር ነው። ጉዳዩን አድሬስ ማድረግ ላይ ያስፈልግ ሄዶ ቤታቸውን ማጽዳት ይቻላል ማለት ገና ኢትስ ቱ early ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደ አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው ያወቀ ለላዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሐዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት ያጽናናል በጣም። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ሆናሉ። ኢዮብ
ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያረጉት ነው ጥሩ ያሉ ነው። ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአት ነው እንደዚህ ያረገብህ እንዴ እኔ ምን አረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር ምን ጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ ሆንኩት ስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው ያላቸው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያረገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረኩበት ሰውየው ላይ በለው ብሎ አላከም። ምን ለምን እንዳረገ የሚያውቀው እሱ። አብሮ ማዘን ይሻል ነበር እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በኔ ላይ ድፍረት ሆኗል ያለው አይደል? ማን መልክተኛ አረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ ሆነ ምናምን ሲሆን እንዲያረገው እኮ እንዲህ ብሎ አይባል። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ፣ እንደው ቢያንስ ቤቱን ማጽዳት። እንደ ድሮ እኮ በሀገራችንም አልቃሽ ነበር። አስለቃሾች ሰዎች ነበሩ ተቀጥረው በጣም በሚያራራ ግጥም። አሁንም በገጠሩ ኢትዮጵያ አለ። እኛ እዚህ ሰልጥነን ነው ግን ሰልጥነ ይኸው ለእናንተ እንጀራ ከፈት ምንድነው በደንብ ያላለቀሰ ሰው ቴራፒ ብሎ ይመጣል እንጂ። በገጠሩ ግን በጣም በሚገርም ሁኔታ በግጥም ፎክሎር እንትን ፔፐሮች ብታይ በጣም የሚገራርሙ ግጥሞች በማታውቂው ነገር የሰውየውን ጉዳይ እንድታለቅሽበት የሚያደርግ ቀረርቶ ምንድነው ያመጣው? የጦርነት ትራውማን እኮ እንትን ለማድረግ ነው ማለት። ከጦር መልስ በጣም ትልቅ ትራውማቲክ ኤክስፒሪየንስ አድርገው ነው የሚመጡት። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ልክ እንዳለቀ የሚጀምር አለ። አንደኛ ወታደሩ ከጦርነት ሲመለስ ሌላ ሰው ሆኖ ሊመለስ የሚችልበት እድል አለ። ብዙ መከራ አለ። ብዙ ነገር አይቷል። ብዙ አሰቃቂ ነገር ያንን አይረሳም። ለቅሶም ላይ ልብስ እያወጡ መጽሐፍ ቅዱስ ላይ የምትለብሰውን ልብስ ይዘው ሲያለቅሱ ነበር ይላል። እናንተም በሳይኮሎጂ ምክር ስጡ ስትባሉ ስለሞተው ሰው ታቡ እንዲደረግ አይደለም ማለት እንዲወራ ሜሞሪ በቃ መጽሐፍ ቅዱስ እኮ ይሄንን ነው ሲያደርግ የነበረው። እንዴት አይነት ሰው ነበረ? ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳቸዋል። በዛ ሙገሳ ውስጥ እያደረገ ያለው ምንድነው? ትራውማውን እያጠፋ ነው ማለት ነው። እና በለቅሶ ውስጥ በሐዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራው ወሬ ይቀይራሉ ሰዎች። አሁን ስለሞተው ሰው ሲነሳ ወሬ ወደ ሌላ ነገር፣ በተለይ ልጆች ላይ የሚፈጸም በደል ልነግርሻለች። ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው የምንለው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናትን እናሰቃያለን በጣም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም። አንዳንዴ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሐዘኑ እያወራ ሐዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ቴራፒ ሰጥቷቸው። እናት አባቶቻችን በጣም ጂኒየስ ናቸው ማለት በዲፎልት እንደዚህ አይደረግም ይሉሽ። አንዳንዱ እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው ይሉሽ። በቃ ይሄ ነው ዊዝደም የሚባለው። ኖሌጅ እና ዊዝደም ልዩነቱ ይሄ ነው። ኖሌጅ ምናምን አጥንተን አንብበን ተምረን ምናምን የምናገኘው፣ ዊዝደም ግን በቃ እንዴት ነው ገንዳ ውስጥ መዋኘትና ውቅያኖስ ውስጥ መዋኘት ማለት ነው። እናት አባቶቻችን አረጋውያኑ በተለይ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል፣ ከህይወት ተምረዋል።
ምን እንደሚያመጣ በጣም በቀላሉ እኛ አሁን እንደዚህ ዲስከስ የምናደርገው መከራ አይተን ፖድካስት እኮ ለእነሱ ነው መሆን ያለበት። ቀነስ ያለ ሀዘን ከነጮቹ የቀዳ ነው። ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው። እውነት ለመናገር እንዲህ ትስስር ያለ እንትን የላቸው። ገና ልጅ እኮ አመት እስኪሞላው እኮ አይታገሱም ለብቻው ክፍል ሲሰጡት። ስለዚህ በጣም ሴፓሬትድ የሆነ ላይፍ ነው። ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው፣ አኗኗራቸው። አብረው እየበሉ እየጠጡ አይነት አይደለም። በጣም ኢንዲቪጁዋሊስቲክ ነው አፕሮቹ፣ አኗኗራቸው ከመጀመሪያው። ስለዚህ ለቅሶ ግልግል ነው አይነት፣ ቶሎ ቀብሬ ልገላገል አይነት እና እዛው ማታውን ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበር። እንደ ማህበረሰብ ተሳስረን አንዱ ከአንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተዋል። እንግዲህ እዛ ስንሄድ የምናከብረው በርዝዴ ሞትንበትን ቀን ይሆናል አናውቅም። እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት